ሰላም ውድ የአብ ኒውስ ተከታታዮች እንደምን ቆያችሁ? ትኩስና ዋና ዋና መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በቅድሚያም የሀገር ውስጥ ዜና። የአይሻ ሁለት የንፋስ ኃይል ማመንጫ ፕሮጀክት በትላንትናው ዕለት ተመረቀ። በሶማሌ ክልል ሽንሌ ዞን በአይሻ ወረዳ የተገነባው የአይሻ ሁለት የንፋስ ኃይል ማመንጫ ፕሮጀክት ጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቋል። ይህ ፕሮጀክት በሙሉ አቅሙ ወደ ስራ ሲገባ 120 ሜጋዋት ኃይል የሚያመነጭ አቅም አለው ተብሏል። በአሁኑ ወቅት በ32 ተርባይኖች 80 ሜጋዋት እያመነጨ ሲሆን የንፋስ ኃይል ማመንጫው ከአዲስ አበባ በ700 ኪሎ ሜትር ርቀት ላይ ይገኛል። ይሁን የአንተ ጋስ ያለው የሀገር ውስጥ መረጃ ምን ይመስላል? እስቲ አጋራ። አመሰግናለሁ ያቡ። እንዴት ውላችኋል? ውድ የዩቲዩብ ቻናላችን ተከታታዮች በ385 ሄክታር መሬት ላይ ያረፈው የሸበሌ ሪዞርት ተመርቆ ለአገልግሎት ክፍት ሆኗል። ሪዞርቱ በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ለስራ ክፍት ሆኗል። ይህ ሪዞርት መዝናኛ ብቻ ሳይሆን የመዝናኛ ስነ ህንፃ ጥበብን ከሶማሌ ክልል የባህልና እሴት ጋር አቀናጅቶ የያዘ ነው ተብሏል። በቀጣይ ወደ ውጭ ዜናዎች እናልፋለን። ዶን ሌመን ታዋቂና ከ30 ዓመት በላይ በጋዜጠኝነት የሰራ የቀድሞ የሲኤንኤን ጋዜጠኛና አንከር የአሁን የዶን ሌመን ሾው አዘጋጅና አቅራቢ የሆነው ባቀረበው ዝግጅት ምክንያት በህግ ቁጥጥር ስር ውሎ ነበረ። ዶን ሌመን ራሱ ተናገረ እንደተባለው ከሆነ እርሱ በሚኒሶታ በሚገኘው አንድ ቸርች ውስጥ የተነሳ ተቃውሞን ለመዘገብ ተገኝቶ ነበረ። የተቃውሞ ዋና ምክንያት የነበረው የቸርቹ ፓስተር የአይኤስ ኤጀንት በመባሉ ሰዎች ቁጣቸውን ለመግለጽ በቦታው ተገኝተው ነበረ። ዶን ሌመን በቁጥጥር ስር የዋለው ከቀትር በኋላ 11 ሰዓት ሲሆን የተያዘበት ቦታ በሎስ አንጀለስ በሚገኝ ሆቴል በረንዳ ላይ ሆኖ ዓመታዊ የግራሚ አዋርድ ጋር የተያያዘ ዘገባ ለመዘገብ ሊሄድ እየተዘጋጀ እንዳለ ነበረ። ነገር ግን በማግስቱ ፍርድ ቤት ቀርቦ ዳኛው እንዳሰናበቱት ለማወቅ ተችሏል። ሌላም ነፃና ገለልተኛ ጋዜጠኛ የሆነችው በሚኒሶታ ነዋሪ የሆነችው ጆርጂያ ፎርት በህግ ቁጥጥር ስር ውላለች። እሷም ከቤቷ ሆና በስልክ እንደተናገረችው በሬ ላይ የኤፍቢአይ ኤጀንቶች ቆመው ነበር። የመጣ ነው አንቺን ለመውሰድ ነው፣ የፍርድ ቤት ማዘዣ ይዘናል እያሉ ነው ብላ ለጠበቃዋ በስልክ ስትነግረው እንደነበር የሚሉሽን አድርጊ ብሎ እንደመለሰላት እና እሷም ከቤቷ ወጥታ በህግ ቁጥጥር ስር መግባቷ እየተዘገበ ይገኛል። ስለዚህ በዚህ በአሜሪካ ሚኒሶታ ቸርች ውስጥ በተደረገው ተቃውሞ ምክንያት ሁለት ነፃና ገለልተኛ ጋዜጠኛ የነበሩ ሰዎች በቁጥጥር ስር ውለዋል ማለት ነው። በአሁኑ ሰዓት ዶን ሌመን መፈታቱ ታውቋል። የህግ ባለሙያዎች እንደሚሉት ይሄ የፈርስት አሜንድመንት ራይትን የጣሰ ተግባር ነው ብለዋል። ይሄ ህግ ዘገባ የሚዘግቡ ሪፖርተሮችን እና የማህበረሰቡን የአምልኮ ስርዓት የመፈጸም መብት የሚያስከብር ህግ መሆኑን ዘግበዋል። ዶን ሌመን ይህንን ዘገባ የሰራው እሁድ ዕለት ነበር። በቸርች ውስጥ ተቃውሞ ሰልፍ ላይ ተገኝቶ ነበር። የሚያሳዝነው ነገር በወቅቱ የቸርቹ አገልግሎት ተስተጓጉሎና የሰዎች አምልኮ የመፈጸም መብታቸው ተጥሶ ነበረ። ብዙ ሰዎች የተቀረጸውን ቪዲዮ በማየት በጣም አዝነው ነበር። ነገር ግን እንደ አንድ ነፃና ገለልተኛ ጋዜጣ ዘገባውን በቀጥታ ስርጭት እያቀረበ ነበር እንጂ ረብሻ ካስነሱት ሰዎች ጋር አባሪ አልነበረም። ሀሳብን በነፃነት የመግለጽን ህገ መንግስታዊ መብትን በማስከበር ሰዎች እንዲያከብሩ በማድረግ እና መረጃ በመስጠት ስራዬን እቀጥላለሁ ብሏል። ያቡ ምን ይመስልሻል? በቸርች ውስጥ ተቃውሞ መነሳቱ ነው ስህተቱ ወይስ ዶን ሌመን መዘገቡ ነው? አንዳንዶች እርሱ ዘገባውን ለመስራት ቸርቹን ማስፈቀድ ነበረበት ይላሉ። ሌሎች ደግሞ አስፈቅዶ ነበር ይላሉ። እንግዲህ አድማጮቻችን እናንተ ብትፈርዱ ጥሩ ይመስለኛል። ኮመንት ሴክሽን ላይ ብታስቀምጡልኝ የትኛው ነው ስህተቱ? ዓለማችን በ2026 ዓመተ ምህረት ብዙ አዳዲስ ቴክኖሎጂዎችን እንደምታስተዋውቅ ይጠበቃል። ከእነዚህ ቴክኖሎጂዎች አንዱ አሽከርካሪ አልባ ተሽከርካሪ ወይም ሰልፍ ድራይቪንግ ካር ነው።
ይህ ቴክኖሎጂ በአሜሪካ እና በእንግሊዝ ለብዙ ዓመታት ሙከራ ተደርጎበት አስተማማኝነቱ ተረጋግጧል። የተገጠሙለት ሴንሰሮችም እግረኛ እና ተሽከርካሪ እንቅስቃሴ በማየት ትክክለኛ ውሳኔ ይሰጣል። በአሜሪካ ሀገር በላስ ቬጋስ ግዛት ዙክስ የተባለች አነስተኛ ታክሲ በሞባይል አፕሊኬሽን በመጠቀም ካሉበት በመጥራት ወደ ፈለጉበት ቦታ እንዲወስድ የነፃ ሙከራ እየተደረገ ነው። አሽከርካሪ የሌለው መኪና ወዴት እንደሚሄድ እንዴት ያውቃል ለሚሉ ሰዎች ይህ ተሽከርካሪ 4 ቴክኖሎጂዎችን ይጠቀማል። አንደኛው ሊዳር የሚጠቅመው በዙሪያ ያለውን እንቅስቃሴዎች ፍጥነት ይለካል። ሁለተኛ ራዳር ሲሆን 3D ማፕ በመጠቀም መንገዱን ይመራል። ሶስተኛ ኢንፍራሪድ ካሜራ ሲሆን ዙሪያውን ለማየት ይጠቅመዋል። አራተኛ ኤአይ ሁሉንም ዳታ አቀናብሮ ለመኪናው ውሳኔ ይሰጣል። እነዚህ ተሽከርካሪዎች እንደ ማንኛውም ተሽከርካሪ ናቸው። ከሌላው መኪና የሚለያቸው አሽከርካሪ አለመኖሩ ብቻ ነው። እነዚህ ተሽከርካሪዎች ለሕዝብ እንዲውሉ የሕግ አስፈጻሚ ፊርማው እየተጠበቀ ነው። አንተስ በቴክኖሎጂ ዜና ወዴት ትወስደናለህ? አዎ፣ በቻይና ዋው ከተማ ከ2 ሜትር በላይ ከፍታ ያላት ሮቦት ትራፊክ ትኩረትን ስባለች። 6 ሃይ ዲፊኒሽን ካሜራ የተገጠመላት ይህቺ በአርቲፊሻል ኢንተለጀንስ ታግዛ የምትሰራ ሲሆን የአካባቢው ነዋሪዎች ሲጠየቁ እኛ መጀመሪያ ስናያት ሰው መስሎን ነበር በማለት መልሰዋል። በሌሎች ከተሞችም እየተስፋፋ ያለው ይህ ቴክኖሎጂ ለምሳሌ በቻንዱ፣ በሃንዶ እና በሻንጋይ ነው። አንድ የትራፊክ ፖሊስ ሲናገር ይህች ሮቦት ከኛ ከትራፊክ ፖሊሶች ጋር እኩል አብራ ትሰራለች ብሏል። የቻይና መንግስት ከ2015 ዓመተ ምህረት ጀምሮ የሮቦቶችን ምርትና ምርምር በተቋም ደረጃ እየደገፈ ሲሆን በአለፈው ዓመት ብቻ በቻይና ከ595 ሺህ በላይ ለኢንዱስትሪ አገልግሎት የሚውሉ ሮቦቶች እንዲሁም ከ13 ሚሊዮን 500 ሺህ በላይ ለአገልግሎት ዘርፍ የሚውሉ ሮቦቶች በቻይና ተመርተዋል። ሞርጋን ስታንሊ የተባለው የኢኮኖሚ አቅጣጫ ተንታኝ ድርጅት እንዳለው የቻይና የሮቦት ምርት እስከ 2028 በ108 ቢሊዮን ዶላር ይደርሳል ሲል ግምቱን አስቀምጧል። ሜላኒያ ትራምፕ ሜላኒያ የተሰኘ ዶክመንታሪ ፊልም በአሜሪካ እና በመላው ዓለም ባሉ ሲኒማ ቤቶች ለእይታ ሊበቃ ነው። በፊልሙ ውስጥ የፕሬዝዳንት ትራምፕ ኢናጉሬሽን ወይም የሹመት ስነ ስርዓትን ጨምሮ ፕሬዝዳንቱን ከማግባቷ በፊት ስለነበራት የሞዴል ህይወት፣ የጌጣጌጥ ንግድ እንዲሁም የማይክል ጃክሰን እና የፖፕ ሙዚቃ አድናቂ መሆኗን እንዲሁም ሌሎች እውነቶች ተካተውበታል። ፊልሙን ኤዲት በማድረግ እና ፕሮዲስ በማድረግ ተሳትፋለች። ከፕሬዝዳንቱ ጋር ያላትን ቅርርብና ፍቅር አሳይታበታለች ተብሏል። አማዞን ፕራይም የፊልሙን ባለቤትነት መብት ለመያዝ 40 ሚሊዮን ዶላር የከፈላት ሲሆን ብሩን ምን ታደርጊበታለሽ ተብሎ ከጋዜጠኞቹ ለቀረበላት ጥያቄ ለስኮላርሺፕ አውለዋለሁ ብላለች። ከአማዞን ጋር የተስማማሁት ለገንዘቡ ብዬ ሳይሆን አማዞን በመላው ዓለም ባሉ ሲኒማ ቤቶች ለማሳየት ስለተስማማ ነው። ፕሬዚዳንት ትራምፕ በበኩላቸው ገንዘቡን ምን ታደርጉታላችሁ ተብለን እኛ መጠየቅ ሳይሆን ያለብን የቀድሞ ፕሬዚዳንት ኦባማ ይጠየቁ። እሱ በዋይት ሀውስ እያለ ብዙ ገንዘብ አግኝቷል። ሜላኒያ ግን ገንዘቡን ምን እንደምታደርግ ታውቅበታለች ብለዋል። በአንተ በኩልስ የመዝናኛው ኢንዱስትሪ ላይ ምን አዲስ ነገር አለ? ታዋቂዋ የሆሊውድ አክትረስ ካትሪን ኦሃራ በ71 ዓመቷ ከዚህ ዓለም በሞት መለየቷ ተሰማ። ካትሪን በጣም ከታወቀችበት የፊልም ስራዎቿ ውስጥ ሆም አሎን ክፍል 1 እና ክፍል 2 የመኮሊ ኮልክስ እናት ሆና በመስራት ከፍተኛ እውቅናና ተወዳጅነት ያገኘች ሲሆን ይህች ካናዳዊ አክትረስ ሺትስ ክሪክ በተሰኘ የካናዳ ኮሜዲ ሲትኮም ፊልም ላይ ባሳየችው ድንቅ ትወናና ብቃት በ2020 ዓ.ም ምርጥ የሴት መሪ ተዋናይ በሚል ዘርፍ ሽልማት አግኝታለች። የእሷ የትወና ብቃት ድንቅ እንደነበር ይነገራል። የኮሜዲ ብቻ አይደለም፣ የድራማ ፊልም ትወናዋም እና የሙዚቃ ችሎታዋም ድንቅ እንደነበር ይነገራል እና ይወሳል። ዘ ላስት ኦፍ አስ እና ዘ ስቱዲዮ በሚል የፊልም ስራዎቿ
ከ10 ቀን በኋላ ለሚከናወነው የኤሚ አዋርድ ታጭታ ነበረ። የአሟሟቷ ሁኔታ ግልጽ ባይሆንም በሎስ አንጀለስ ባለው የመኖሪያ ቤቷ ራሷን ስታ ስትወድቅ በአምቡላንስ ወደ ሆስፒታል መወሰዷንና ከ2 ሰዓታት በኋላ ህይወቷ ማለፉን ተሰምቷል። በሆም አሎን ፊልም ላይ አብሯት የሚሰራው መኮሊ ኮልክስ እናቴ እወድሻለሁ፣ ትናፍቅኛለሽ፣ እንገናኛለን በማለት የሀዘን መግለጫውን አስተላልፏል።